አንድ ሱሐቢ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመምጣት አንቱ የአላህ መልእክተኛ ሆይ አባቴ ሳያስፈቅደኝ ገንዘቤን ተጠቀመበት ብሎ ስሞታ ቀረበ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባቱን ይዞ እንዲመጣ ነገሩት። አባትየውን ሲጠሯቸው ለምን እንደሆነ ጠየቁ። ልጃቸው ቅሬታ አቅርቦባቸው መሆኑንም ሰሙ። እጅግ በጣም ቅር አላቸው። ሲመጡ በመንገዳቸው በልባቸው የተሰማቸውን በግጥም መልክ አሉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት ቦታም ሄዱ። ቦታው ላይ ከመድረሳቸው በፊት ጅብሪል ዐለይሂ ሰላም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ይዞ ብቅ ብሏል። አባትየው ሲመጡ አስቀድመህ በልቡ ይል የነበረውን ተጠይቀው ዘንድ የአላህ ሱብሓነሁ ወተዓላ መሽዓ ነው አላቸው። አባትየው ድምፅ አውጥተው ባይናገሩትም የልብ አዋቂው ጌታችን አላህ ሱብሓነሁ ወተዓላ ስሞታቸውን አድምጧቸዋል። ለኛ መማሪያ ይሆን ዘንድም መላእክቱን ጅብሪል ዐለይሂ ሰላም ላከልን። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ጉዳዩ ላይ ከመግባታችን በፊት ስትመጣ በልብህ ትለው የነበረውን እንድትነግረኝ እፈልጋለሁ አሉት። አባትየው በመገረም አንቱ የአላህ መልእክተኛ መሆናችሁን መሰክራለሁ፣ እውነት ነው። በመንገዴ ስመጣ አዝኜ በውስጤ ሳወራ ነበር። በልቤ ብናገረውም አላህ ሰምቶኛል። አንተም ሐቅ ነህ፣ ጌታህም ሐቅ ነው አሉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ትናገር የነበረው ብለው ጠየቁት። አባትየውም ያሉትን ተናገሩ። ልጄ አንተን ከወለድን ጀምሮ ለኛ መኖር ትተን ላንተ መኖር ጀመርን። አንተን ለማስጠለል ነፋስን ታገልን። ቅዝቃዜ እንዳይነካህ በረዶ ላይ ሰራን። ፈገግታህን ለማየት በማታ ሰራን። ሙሉ ሌሊት እንደ እንስሳት ለፋን። የወጣትነት ጉልበቴን አድክሜ አጥንትህን አጠነከርኩ። ላንተ ወጣትነት ስለፋ እኔ አረጀሁ። ጀርባዬን አጥፌ ጀርባህን አቀናሁ። በእግርህ ቆመህ እንድትሄድ ስለፋ እግሮቼ ኃይል አጡ። እጆችህ ሲጠነክሩ የኔው ይንቀጠቀጥ ጀመር። ላንተ ስል ደከምኩ፣ አንተ ግን አመጽክብኝ። ላንተ ስል መድከሜ፣ ዱዓ ማድረጌ፣ ረፍት ማጣቴ እያደር እገዛ ይሆነኛል ብዬ አስቤ ነበር። ነገር ግን ወጣትነት አንተ ላይ ሲነግስ እኔን እርጅና ጨረሰኝ። ወጣትነት ላንተ ውበት ሲለግስህ እርጅና እኔን አረገፈኝ። እርጅና ቢጠናብኝ ፊትህን አዞርክብኝ። ባሪያህ አደረከኝ። እኔ ታዛዥ አንተ አዛዥ ሆንክ። የ30 ዓመት ልፋቴን አስዋሸሁ። አባትነቴን ረሳሁ፣ ባሪያ ሆንኩኝ። ልጄ ቢሆን ኖሮ ይሄን አያደርግም ብዬ አሰብኩ። በብርድና በሞቃት ቀን ከሌሊት መልፋቴን ረሳሁ። ስሜቴንና ደስታዬን ቀበርኩ። ዛሬ ላይ አንተ አለቃዬ፣ እኔ ደግሞ ባሪያ ሆንኩኝ። እሺ ባሪያህ መሆኔን ልቀበል፣ ግን ጎረቤትህም ጭምር ነኝ። ሰው ጎረቤቱን ይጠይቃል። ተመልከተኝ ዛሬ እያለቀስኩ ነው ብለው በሲቃ ድምፅ ተናገሩ። የአባትየውን ቃላቶች አማርኛ ችሎ አይገልጸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ሲሰሙ አለቀሱ። የልጁን ኳሊታ አጥብቀው ያዙትና ከዚህ ጥፋ፣ አንተም ሆነ ያንተ ንብረት ያባትህ ነው፣ የኔ ነው የምትለው ሁሉ ያባትህ ነው አሉት። ሙስሊም ወንድሞችና እህቶቼ የአባቶቻችን ሐቅን ጠብቅ። ለኛ ብለው የደከሙትን አላህ ብቻ ነው የሚያውቀው። አባት ቀልብ ያደረገበት ልጅ አያልፍለትም፣ ዱንያም አኼራውም አያምርም። የአባቶችን ሐቅ ከሚጠብቁት ሙእሚኖች አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።